ባርሴሎና ምን ነው አፈላ ደሃነህ ቢያሳዝነኸኝ እኔ በ30 ምናምን ብለህ ታፈላለህ እንዴ? እንደኔ አትሌቲኮ ማድሪድ 150 ልበል እንዴ? አንተ በጣም አፈላህ፣ በጣም አፈላህ። እና ግን ቀጣይ ስትመጣ 100 ሚሊዮን ነው የምለው። በቃ እንደውም አንተ በጣም አፍልተሃል። በቃ አልተመቸኝም። በቃ 100 ሚሊዮን ካለመጣ ራሽፎርድ የለም፣ ጨርሻለሁ። ብሬኪንግ ኒውስ ማርከስ ራሽፎርድ ወደ ዩናይትድ ተመለሰ። አራንገዘውም 30 ያራንገዘውም ከፈለጋችሁ አውሱንና እንደባለፈው እንደ አንድ አመት ምናን ተጠቅመን መልሷለን እንጂ አንፈልግም ራሽፎርድን ብለዋል ባርሳዎች። እንግዲህ ብሎ ፋብሪዚዮ ሮማኖ ዘግቧልና ማለት ነው። በቃ ምንም ማረጋ ይቻላል። እኔ ስለ ራሽፎርድን እግዚአብሔርን ከማንንም በላይ ነበር የምወደው። መጥፎ ነገር ስለ ራሽፎርድ ሳወራ ምናምን ብዙ ሰው እንደ ሌጀንድም የሚቆጥረውም ሰው አለና በጣም ነው የምወደው። ግን አሁን ባርሳዎች ያን ያክል ሞኝ ይመስላችኋል? በ30 ሚሊዮን ማርከስ ራሽፎርድን እምቢ ብለው በ70 ጎርደንን ሲያስፈርሙ የሆነ ልክ ያልሆነ ነገር ስላለ ነው። ልጁ የመጨረሻ ሰነፍ ነው። ልጁ እኮ እኔ ማርያምን ከኪሊያን ምባፔ የሚተናነስ ፖቴንሻል የለውም ብዬ ስንት እኮ ተከራክሬለታለሁ፣ ስንት ቦታ ተሟግቼለታለሁ። ናቹራሊ አንድ ተጫዋች ይሄ ሁላ ተሰጦ ሊኖረው አይችልም፣ ግን ስንፍና በደሙ ነው። ልጁ ቢግ ጌም ፕሌየር ነው። እነ ፔዤ ላይ ታስታውሳላችሁ ምን አይነት ፕሬሸር ሃንድል አድርጎ ፔናልቲ ሲመታ ፍሪ ኪክ ማስቆጠር ይችላል፣ ስሩ ቦል መስጠት ይችላል። ረጃጅም ኳሶችን ክሮሶቹን ታስታውሳላችሁ። ሹቶቹ በጣም ስትሮንግ ናቸው። ልጁ በጣም ፈጣን ነው፣ ስትሬንግዝ አለው። በቃ ቢግ ጌም ፕሌየር ነው። ትንሽ ፊኒሺንግ ላይ ቢያስተካክል የሚገርም ልጅ ነው። ግን ስንፍና በደሙ ነው። ስንፍና ደም ውስጥ ነው ያለው። ያለ ኳስ ያለው እንዝላልነት፣ አዲስ ነገር ለመማር ያለው ፍላጎት ምናምን ዜሮ ነው። በቃ ዜሮ ነው። እና የማንቸስተር ልጅም ስለሆነ ነው በቃ የነ ዋይኒ ሩኒን ሪከርድ የሚሰብር ልጅ ምናምን ብለን ብዙዎቻችን ጠብቀነው ነበር። ግን ዲሳፖይንት አድርጎናል። ገብቷል። አሁን እስቲ ኩኛን ባየህበት አይና ራሽፎርድ አሁን ዩናይትድ ቤት ያደገ ሰው ነው። ጋርናቾ አሁን ዩናይትድ ቤት ያደገ ሰው ነው። እነ ኩኛና እነ ብራያን ምቡሞ እነ ካዝሜሮን ለክለባቸው ያላቸውን ፓሽን ስታዩት ይሄ ልጅ ደመቀዝቃዛ ነው። ስንፍና ከደሙ ነውና ከዚህ በኋላ ብዙ ድር ያለው አይመስለኝም። እነ ባየር ሙኒክ ምናምን ይባላል። ዩናይትድ ቤት በፍጹም ድጋሚ ማየት አልፈልግም። የተፋውን መልስ አትልስም። አይሆንም፣ በፍጹም አይሆንም። ዩናይትድ ቤት አብሶ ኮንፈርት ዞኑ ነው። ጓደኞቹ ማንቸስተር ናቸው ምናምን በቃ እንደ በኩር ልጅ ነው ራሱ የሚያየውና ከዛ ኮንፈርት ዞን ወጥቶ ባርሳ ቤት ሞክሮም አልተሻሻለ። ከዚህ በኋላ ብዙ ተስፋ ያለው ተጫዋች አለ አይመስለኝም። እንደምንም ግን በ20 ሚሊዮን እንኳን ብንሸጠው ደስተኛ ነኝ። ኮፒ ሊንክ ሪፖርት ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ይሜ ራሽፎርድን በአርሰናል ማሊያ እንደማየት በጣም የሚያም ነገር የለም። የምትወዱትን ተጫዋች በአርሰናል ማሊያ በጣም ነው የሚከፋችሁና በጭራሽ ነው የማልፈልገው። ባርሴሎና እንደማያስፈርመው በዚህ ሰዓት ላይ ተረጋግጧል። ከፈላጊዎቹ ማል አርሰናል አለበት። ራሺ የመምረጥ እድል ሊኖረው ይችላል። አርሰናል የተባለውን ገንዘብ ለማቅረብ ፍላጎት ሊኖረው ይችላል። ቶሳርድ ምናምን ይለቃሉና የሚል ዜና ስላለ ማለት ነውና ለቪላ ሽጡት። ሮጀርስ ሊያጡ ስለሚችሉ ለቪላ ሽጡልን በእናታችሁ። አርሰናል ራሺ በጭራሽ ማየት ማልፈልገው ነገር ነው። ወይ ለቶተናም ምናምን ብቻ ለ18ቱም ሽጡ። ከአርሰናል ብቻ እንዳይቀላቀሉ አርሰናል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። ባርሳ አይከፍልም። እኔ በጣም ደስ ብሎኛል። ካሪክ አሳምኖት በማንቸስተር ዩናይትድ ቤት ቆይቶ ቢሳካለት ደስ የሚላችሁ እንደኔ ማለት ነው ኮሜንት ላይ ሐሳባችሁን ግለጹልኝ ማለት ነው ምን እንደተሰማችሁ። እኔ ደስ ብሎኛል። ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና ኮሚክ ሆነብን። ባርሴሎና ቀለደብን። አይ ጊዜ ደጉ 13 ሚሊዮን ፓውንድ እንጂ 26 ሚሊዮን ፓውንዱን ለማርከስ ራሽፎርድ አልከፍልም። ከፈለጋችሁ በውሰት ለአንድ ዓመት ስጡን፣ ካልሆነ ውሰዱት በማለት መልስ ሰጥቶናል። ከማርከስ ራሽፎርድ ዝውውር ክለባችን 26 ሚሊዮን ፓውንድ ነበረ ከባርሴሎና የሚጠብቀው። ባርሴሎና 26ቱን አልከፍልም 13ቱን ነው የምከፍለው። ብራዘር 13ቱን ማለት ነው። ምሳ ትበላበታለህ። ለማንኛውም ለነ ጎርደን ማለት ነው 70 ሚሊዮን ፓውንድ የሚያወጣ ክለብ ለማርከስ ራሽፎርድ 13 ሚሊዮን ፓውንድ ማለት ንቀት ነው። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማንቸስተር ዩናይትድ ለሌላ ክለብ በውሰት መስጠት አይፈልግም። ስለዚህ 26 ሚሊዮን ፓውንዱን የሚከፍል ክለብ እስኪመጣ ድረስ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና አላገጠብን። ሌላኛው ጀደን ሳንቾን አባረኗል። አራተኛው ውዱ የማንቸስተር ዩናይትድ ፈራሚ ጀደን ሳንቾ እጅግ ትልቅ ኪሳራ አድርሶብን ከክለባችን መውጣት ችሏል። ትልቅ ሰክሰስ ነው። ትልቅ ደሞዝም እየተከፈለው ስለነበረ የእሱንና የካዝሚሮን ደሞዝ ማቃለል መቻል ትልቅ ሰክሰስ ነው። ለማንኛውም ባርሴሎና ቀልዷል። ማርከስ ራሽፎርድ
ወደ ማንቸስተር ዩናይትድ ይመለሳል። ጀደን ሳንቾ ከካዝሚሮና ማላሻ በመቀጠል ክለቡን ኮንትራቱ በመጨረሱ ለቆ እንደሚወጣ ዛሬ ይፋ ሆኗል። ኮፕሊንግ ሼር ፖስት አድርጉ። ስለ ማንቸስተር ዩናይትድ በየቀኑ ዜና መስማት የምትፈልግ ከሆነ ብራዘር ይህን ቤት ፎሎ አድርግ። ምን ደስ አለህ አትሉኝም? ራሽፎርድ ወደ ክለቡ ሊመለስ ነው። ደስ ያለኝ ስለተመለሰ ምናምን እንድናጫውተው አይደለም፣ እንድናበሰብሰው ስለተመለሰ ማለት ነው። ዋጋውን ማግኘት አለበት። ባገኘው አጋጣሚ በሙሉ እኛን በየሚዲያው ቡሊ ማድረግ ተያይዞት ነበረ። ባርሴሎና ደግሞ እንደዛ ፍቅር በፍቅር እንዳልሆኑ አሁን አላቅህም እያለው ነው። የታባህ ንስና ይኸው ከኔ ጋር የተናናቀ ዋጋ የለውም ነው የምልህ። ትዋረዳለህ። በዚህ አልቫሬዝ፣ በዚህ ደግሞ ጎርደንን ጨርሷል። ኦልሬዲ አልቫሬዝ እየተደራደረ ነው። ሊያስፈርማቸው ይችላል። ባርሴሎና እንኳን ምንም አያመጣም። ማድሪድ ኤምባፔ፣ ቪኒሺየስ ምናምን ያለው ነው። ስለ ባርሳ አያገባኝም። እኔ ግን ስለዚህ ልጅ ደስ ብሎኛል ወንድሜ፣ ደስ ብሎኛል። ገና ወልቭስ ገብተህ ትጫወታታለህ አንተ ጠቋራ። ባርሴሎና ከማርከስ ራሽፎርድ ዝውውር ሙሉ በሙሉ ራሱን አግልሏል። ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም ሰርዟል። ይህንን መረጃ በዝርዝር እነግራችኋለሁ። እናንተ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም ለማንቸስተር ዩናይትድ ደጋፊዎች አድርሱ። ማርከስ ራሽፎርድ እንግዲህ በውሰት ውል ወደ ባርሴሎና እንዳቀናና በ26 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውል እንዳቀና የማይዘነጋ ነው። ባርሴሎናዎች ተጫዋቹን እንደማይፈልጉትና በማርከስ ራሽፎርድ ቦታ አንቶኒ ጎርደንን ከኒውካስትል እንዳስፈረሙ የተረጋገጠ ነገር እንደሆነ ሁላችሁም ታውቃላችሁ። እናም በአሁኑ ሰዓት በተሰማው መረጃ መሰረት ባርሴሎናዎች ከማርከስ ራሽፎርድ ፍላጎት ሙሉ ለሙሉ ራሳቸውን እንዳገለሉና እንደ ዩናይትድ ስታንድም ዘገባ ከሆነ ማንቸስተር ዩናይትድ ከየትኛውም ክለብ ማርከስ ራሽፎርድ ጥያቄ የሚቀርብለት ከሆነ የተጫዋቹን ዝውውር ለመመልከት ዝግጁ መሆኑ ተረጋግጧል። ባርሴሎናዎች ዋነኛ ከተጫዋቹ ጋር ስምምነት ላይ ያደረሱበት ምክንያት የተጫዋቹ ደሞዝ መሆኑም ተረጋግጧል። እንዲሁም ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም መሰረዙም በአሁኑ ሰዓት ተረጋግጧል። ሰበር ዜና፣ ባርሴሎናዎች ማርከስ ራሽፎርድን ሙሉ በሙሉ አገንትረውታል። ይሄ ቪዲዮ ወደ እናንተ ይመጣ ከሆነ ሼር፣ ኮፒ ሊንክ፣ ፎሎ፣ ላይክ፣ ሪፖስት ማድረጋችሁ እንዳይረሳ። አሁን ባሳወቁት መረጃ መሰረት ፋብሪዞ ሮማኖ እንደዚሁም ማርካንም ጨምሮ እያወጡት ይገኛሉ። ባርሴሎና 30 ሚሊዮን ፓውንዱን የማርከስ ራሽፎርድን ዝውውር ቋሚ ማድረግ አይፈልግምና ትቶታል የሚል መረጃ ወጥቷል። ማርከስ ራሽፎርድን ይህንን ሰምቶ ነው መሰለኝ ኢንስታግራም ፔጁ ላይ ብትገቡ ባርሴሎና የሚለውን ሙሉ ለሙሉ አጥፍቶታል ማለት ነው። ምን ትላላችሁ? ባርሴሎና እውነት ማርከስ ራሽፎርድን አላገነተረውም ወይ? ምክንያቱም አምና እንደዛ ድንቅ ሲዝን በባርሴሎና ቤት ካሳለፈ በኋላ ዘንድሮ በሱ ቦታ ላይ የሚጫወተውን የሀገሩን ልጅ የሆነውን አንቶኒ ጎርደንን ማስፈረማቸውን ተከትሎ ባርሴሎናዎች 30 ሚሊዮኑ የራሽፎርድን የዝውውር ክፍያ ከመክፈል ውጪ ሆኗል። ምን ታስባላችሁ? በማርከስ ራሽፎርድ ዙሪያ የትኛውንስ ክለብ የሚቀላቀል ይመስላችኋል? ይመቻችሁ። ሰበር ዜና፣ ማርከስ ራሽፎርድ ከባርሴሎና ወደ ማንቸስተር ዩናይትድ መመለሱ ተረጋግጧል። ባርሴሎና በዛሬው ዕለት እንግዲህ ወደ ማንቸስተር ዩናይትድ እንደመለሰው አረጋግጧል። ማርከስ ራሽፎርድም የባርሴሎና በፕሮፋይሉ ባዮ ላይ ያስቀመጠውን የባርሴሎናን የሚመለከቱ መልእክቶችን አስወግዷቸዋል። ባርሴሎና ማርከስ ራሽፎርድን በ13 ሚሊዮን ፓውንድ ነበር ማስፈረም የፈለገው። ውሉ ላይ ግን የሚለው 26 ሚሊዮን ፓውንድ ነበረ። ይህን መጠቀም አልፈለገም። ባርሴሎና እንደ ምክንያት የተጠቀሱት ግን የተጫዋቹ ወርክ ሬት እና የደሞዝ ችግር ናቸው ተብሏል። በቃ ይህን ተከትሎ ጎርደን ያስፈረሙት ለዚህም እንደሆነ ተገልጿል። ማርከስ ራሽፎርድ እንግዲህ ወደ ማንቸስተር ዩናይትድ መመለስ ተከትሎ ማንቸስተር ዩናይትድ ለሌሎች ክለቦች ይህን ተጫዋች ለመሸጥ እንግዲህ በሩ ክፍት እንደሆነ ነው የተዘገበው። ብቻ እንግዲህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል። አሁን በቀጣይ የሚጠበቀው ከማንቸስተር ዩናይትድ ተጫዋቾች ጋር በዋናው ቡድን ጋር ልምድ ይሰራል ወይ እስከተሸጠ ድረስ የሚለው የሚጠበቅ ነው። ግን ወደ ማንቸስተር ዩናይትድ ተመልሷል። አይ ባርሴሎና የምትፈልጉትን ካገኛችሁ በኋላ አንቅራችሁ ተፋችሁታ ጣላችሁት አይደል? ይሄንን ልጅ መጫወቻ አረጋችሁታ ማርከስ ራሽፎርድ። ወይኔ ለ30 ሚሊዮን ብለው ማለት አንፈልገውም አሉ። እንደ ማስቲክ አኝከው ነው የተፉት። ማለት እንደ ማስቲክ አኝከው ተፉት። ችግር የለውም ብቻ እንደምንም ብለህ ዩናይትድ ቤት እግርህ አሰማምረህ ግባ እንጂ ስታርት ሊያረጉ ይችላሉ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ነው። ጄደን ሳንቾን በተመለከተ አዳዲስ መረጃዎች አሉ። ሁለቱን መጠራረግ ይነግራችኋለሁ። የዩናይትድ ደጋፊዎች በሙሉ ይህን ቪዲዮ ኮፒ ሊንክ አድርጉ እስከመጨረሻው። አካውንቱን ፎሎ አድርጉላችኋል። የመጀመሪያው መረጃ የሚሆነው ስለ ማርከስ ራሽፎርድ ነው። ማርከስ ራሽፎርድ እንግዲህ ከ5 ቀን በኋላ ሁኔታዎች እንደሚቀጥሉ ከሆነ ወደ ማንቸስተር ዩናይትድ የሚመለስ ይሆናል። ባርሴሎና ጎርደን ካስፈረመ በኋላ የማርከስ ራሽፎርድን የ30 ሚሊዮን የግዢ ውል እንደማይፈጽም ተናግሯል። ምናልባትም ሌሎች ዲሎች ካሉ እሱን እየሞከረ ይገኛል። ለማንቸስተር ዩናይትድ ሁለተኛ ዙር የውሰት ውል ራሽፎርድን ማግኘት ከቻሉ ብሎ እየጠየቁ ነው። ማንቸስተር ዩናይትድ ግን የሚገዙ ከሆነ ይገዛሉ፣ ሌላ ዙር ውሰት እንደማይሰጥ
አሳውቋል ማለት ነው። ነገሮች በዚህ የሚጸኑ ከሆነ ይሄ ኤክስፓየር የሚያደርገው ውሉ ከ5 ቀናት በኋላ ነው። ስለዚህ ከ5 ቀናት በኋላ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለስና ቀጣይ ሜጃዎችን የሚመለከት ይሆናል። ማንቸስተር ዩናይትድ ቤት ከማይክል ካሪክ ይቀጥል የሚሆነው አብረን የምንመለከት ይሆናል። እድሉ ትንሽ ቢሆንም ግን ዜሮ አይደለም። ሌላኛው ደግሞ ከዩናይትድ በጣም ካልተሳኩ ዝውውሮች መሀል አንዱ የሆነው ጄደን ሳንቾ አሁን አጠቃላይ ኮንትራቱን ጨርሷል። ስለዚህ እንደ ፍሪ ኤጀንት ሆኖ ማንቸስተር ዩናይትድን የሚለቅ ይሆናል። ይህ ልጅ አለመሳካቱ ብቻ ሳይሆን ማለት ነው አቲቲዩዱ ጭራሽ አይመቸኝም። በቃ አሁን እና አንቶኒ እኮ ማንቸስተር ቤት መጥተው ምንም ያልተሳካላቸው ነገር ግን በጣም የሚያስጠላ አቲቲዩድ ያለው ልጅ ነው። ከማንቸስተር ዩናይትድ ወጥቶ ወደ ዶርትመንድ በውሰት ተመልሷል። ቼልሲ ይሏል፣ አስቶን ቪላ ይሏል። ነገር ግን በቃ ምንም ማምጣት እንዳልቻለ ተመልክተናል ማለት ነው። የማንቸስተር ዩናይትድ ችግር ሳይሆን ልጁ ራሱ የራሱን አቲቲዩድ ችግር እንዳለ የተመለከት ነው ተጫዋች ነው። ስለዚህ ማንቸስተር ዩናይትድ ይህን ልጅ አይደለም በነፃ ከፍለህ ብታስወጣው ራሱ ማይቆጫ ያነሳው ነው። ብቻ ራሽፎርድ በማንቸስተር ዩናይትድ ቤት እድል ያገኝ የሚሉ ሰዎች አሉ፣ ማይሉ አሉ። የእናንተ ሀሳብ ምንድን ነው? እስኪ እዚህ ላይ